ደህና ነኝ። አንተም ባይጥልልኝ የማኖረው አንቺ ልጅ ኧረ ያጅል ፍቅረኛሽ እየደወለን ተረጋጋ። እንደ ጫማ ይለሳከ ውይ አንቺ ልጅ እንደው ምን ባረግሽ ነው የሚሻለኝ? እሺ በቃ ትንሽ ታገሽኝ። የራስሽ ጉዳይ በእናትሽ ነው። አልወጣ ልጁ እየጠበቀኝ ነው። ልታፈቅሪ እኮ ነው የምትመስይ እንደዚህ ስትጨነቂለት። የኔ አባት ከኪሱ ደግነት እኮ ነው ፍቅር ያዘኝ። ኧረ በይ እኔ ውጭ ነኝ። እሺ ውይ ሚጋ አይዞሽ። በጣም አመሰግናለሁ። እሺ በጣም ተጎዳሽ እንዴ? አረ ደህና ነኝ። አንተም ባይጥልልኝ የማኖረው አንቺ ልጅ ኧረ ያጅል ፍቅረኛሽ እየደወለን በቃ ጓደኛሽ ከመጣችልሽ እኔ ልሂድ። አረ እህቴ ነች። ሶሪ እኔ ልሂድ። ኤኒዌይስ ሚጋን እባላለሁ። ኒቪን እባላለሁ። ሲል አምላክ እባላለሁ። ስም ደስ ይላል። አመሰግናለሁ። በቃ መልካም ቀን። እኔ ልሂድ። አንቺ ተመታሽ? ዛሬ ሞቀሽ ወደቅሻ? አዎ ይሄንን በተራው ግሬ ስር ነው የምጥለው። እና ምን ታዲያ መነድሽ? እኔ ሚጋንም ማንም ሰው ቀለል አድርጎ እንደኛ አልፈልግም። እሺ ሆ በኔ ንድረፈደ ይገሻ ነበር እንዴ? ማን እንደሆነ አሳየዋለሁ። ቆይ እዚህ ተጎልተሽልኛል። አረ ማሚ ዝም በይ። የቤት ስራ ማን እንዲሰራለሽ እንደዚህ ተጎልተሽ? ኒቪን የመጣች አይደል እንዴ? አሁን ያልኩሽን አርግ፣ እረፍት ላርግበት። ደግሞ እናንተ እኔ ላይ ትበረታላችሁ። ሄሎ አንቺ የት አባሽ ነሽ? ቤት እየመጣው ነው። ነይ እባክሽ፣ ማሚ እያበደችልሽ ነው። ለምን? እቃውን ሳታጥብ እንዴት ወጣች ብላ ነው። እና አንቺ አታጥቢም እንዴ? እኔ አላቅልሽም። በይ ቶሎ ነይ። ስሚ ሚጋን፣ ሲል አምላክ ምን? ሲል አምላክ ወደ እኔ እየመጣ ነው። እሺ በቃ ሄሎ ሄሎ It's the one and only Digo Double G. Snoop Dogg. La da 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 da. You know I'm out with the D.R.E. እንዴት አባቷ ነው የምታምረው! ቆንጆ ነች በጣም። ምሳ ጋብዘኝ እያልከኝ አልነበር? እና ምን አገናኘው? ስልኳን ከተቀበልካት ጋብዛለሁ። ማን እንደሆንኩ ረስተኛል መሰለኝ። መጣሽ። ይቅርታ እናት። አቤት። የንግስት መልክ ይዘሽ ሰፈር ውስጥ ምን ታደርጊያለሽ? ምን ነው? ለክብርሽ ያመጣን ብዬ ነው። እውነት? አዎ። ለማንኛውም ቃል እባላለሁ። ሌላ ጊዜ ሻይ ቡና እንድል ስልክሽን ብትሰጪኝ ደስ ይለኛል። እሱን ይላከ ወንድ ኮንክ አንተን አብልሃልሽ በለው። ያማታል እንዴ? ትተዋወቃላችሁ እንዴ? ምን ነው? ስልክሽን ስጪኝ ስላት ለአንተ መስሏት ነው መሰለኝ። ወንድ ኮን ስና በለው አትለኝም መሰለህ? ያማታል እንዴ? ሰዓት ባክናንድ የታባታቸው ሰራውላቸው ሴራ አንድ ቀን። ዛሬማ ጉድሽ ነች ነው የምወጣው ከዚህ ቤት። አንቺ ጅራምጪ። እሺ ገና ሳየው ልቤ ሳት እንደነካው ላስቲክ ቀልጣል። እሺ የኔ አና አሃ ነው ማሚ ሂጂ ከዛ እባክሽ። ቆይ ይሄ ጉድሽ ነው አልማሚ ባልናገር ያምሻል እኮ። በየራሽ ጉዳይ እኔ ሄጃለሁ። ሂጂ እሺ፣ የራሽ ጉዳይ ግን መግባት ይቻልሽ። ሃይ ሚጋን። ሄይ እንዴት ነሽ? አለው። እንዴት ነህ? አለው። አይ ቲንክ ባለፈው ስልክሽን የጠየቅኩሽ ለኔ ነው የመሰለሽ። ማለት ጓደኛዬ ስልክሽን ጠይቁሻል ነበር? አዎ። ያኔ ለኔ ሳይሆን ለራሱ ነበር የጠየቀሽ። ኢትስ ኦኬ። ሁለታችሁም አልወለላችሁም፣ ግን ባንተ ያምር ነበር። እንዴት? የዛኔ አውርተን ስለነበር በዛ ምክንያት ብቻ ኖርማል ነበር። እኛ እንኳ ሲዘን ነበር። ለዛ ነው። ምን? ኖ እንዳሰብሽው ሳይሆን በቃ እንደዚህ እንደምታስብ ባቅ ኖሮ። ኧረ እባክሽ እንደምታስቢው አይደለም። ተረጋጊ እንጂ። ስማኝ፣ አሁን በሴት ቁማር መጫወት አላቆማችሁ? ማትረባ። ቢያንስ በትክክል አንዴ አዳምጪ። የስ ሲላምላክ ሃይ፣ እንዴት ነሽ? እህቴ ምን ሆና ነው? እኔ እንጃ። እስኪ ጠይቂያት፣ ተናዳለች። እሺ በቃ እንገናኛለን። እሺ። ምን አይነት ቀውስ! እሺ ዛሬ ማን ነግሪኝ? እስኪ ደክሞኛል፣ በእናትሽ ተይኝ። ምን አለ ምን ነግሪኝ? ወይስ እየደበቅሽ ነው?
ያምሻል እንዴ? ምንድነው ለወሬ እንደዚህ የምትሆኚው? መስማት ፈልጌ ነው። እሺ እንደዛ ከሆነ ለወሬ ሟች ነኝ በይ። ከዛሬ ምን ነበር ታመጫለሽ? እኔ ላንቺ ጊዜ እንደዛ ነኝ። እንግዲህ አንቺ ነው ምርጫው፣ አይመለከተኝም። ነው እሺ በቃ ሰጥሻለሁ። አይ ነይ ውረጅ። እሺ ይኸውልሽ ሰራልሻለሁ። እሺ ሲጀመር ቆይ አንተ ለምን እንደዛ? እኔማ ቀለል አድርጌ ልግባባት እየሞከርኩኝ ነበር። እኔ የምልህ ቆይ ለምን ቤቱ ሄዳ ታወራት? ያማል እንዴ? ምን ይሁን ብዬ ነው ቤቷ ድረስ የምሄደው? እሱን ለአንተ መናገር አይጠበቅብኝም። በቃ እኮ ለዚህ ነው ብሬን የሰጠሁሽ። እንግዲህ አስገደደሽ የለ ራስሽ ፈልገሽ ነው። ውይ ሚጋን ካልሰራውልሽ እኔ ኒቪን አይደለሁም። እሺ እሰይ ሂጂ ክፈቺ በሩን እባክሽ። ሄይ ኒቪን። ሰላም እንዴት ነሽ? ሚጋንን ማግኘት ፈልጌ ነበር። አለች ልጥራልህ። ቆይ ስሚ ሚጋን ሲላምላክ በር ላይ ነው። በር ላይ ነው። አንቺን ፈልጎ ነው የመጣው ነው። እሺ ቆይ አቤት። እስካሁን አልተረጋጋሽም? አልተረጋጋውም። ባለፈው ለተፈጠረው ነገር ስማ፣ እንደ ባለፈው እንደምታስቢ አይደለም ምናምን ልትለኝ ከመጣ ጊዜ ባታባክን ይሻላል። እንደዛ ባታስቢ ደስ ይለኝ ነበር፣ ግን እንደፈለግሽ። ማንም ትቶኝ ሄዶ አያውቅም። እኔ ሄዳለሁ። ኧረ በጣም ጥሩ አሳያለሁ። የኔ እህትባክሽ ቀስት ያለሽ የሰጉር እኮ ነው። ምን አሳመምሽ ልትይ ነው? ኧረ ምን አድርገሽኝ ያመኛል ባክሽ። እንግዲህ ካልፈለግሽ ተነስተሽ መሄድ ትችያለሽ። እሺ በቃ ቀስ ብለሽ አስተካክዩ። በይ ከሱ በፊት ከሱቆ ካይዘሽልኝ ነይ። እንዴ እንደዚህ ሆኚ? እኔ ጂን እየደከመኝ ነው እና ምን ኮካ ያስፈልገኛል። ወይ ሚጋን መጣሁ። በቃ ይቅርታ። ኢትስ ኦኬ ችግር የለውም። እሺ በቃ እኔ ልሂድ። ገና ሳትመጣ ምን አባቷን ይቺ ልጅ? አይ ልሂድ በቃ። አቤት ማን ጠራሽ? ያው እኔን ፈልገን የመጣኸው ብዬ ነው። ለምንድን ነው ደግሞ የምፈልግሽ? ሜቢ መሽለጥለኝ ስለሄድክ። አይ ደግሞ አንቺን ብዬ አልመጣሁም። እንደዛ መስሎሽ ከሆነ ደግሞ ተሳስተሻል። እና ምን ልታደርግ መጣህ? ቻው። ያማል እንዴ? ምን አለሽ? አንቺ ደግሞ ወደዚህ ጀባ ሳታነጂ ዛሬም አልነገርሽም ልትይ ነው? ምንም ደህና ነገር አላወራም። ይሄላችሁ ግን የትም አይደርሳችሁም። እረፉ። ስም በይ አንቺ። ቆይ መጣሁ። ልክፈስ በሩን። አቤት እንዴት ነሽ? እህትሽ አለች እንዴ? አለች። ለምን ፈለካት? አይ አንዴ ላውራት ፈልጌ ነበር። ትጠሪልኛለሽ? ያማታል እንዴ? ምን ልርዳ? የሆነ ነገር ላውራሽ ፈልጌ ነበር። ምንድን ነው? አንቺና ሲላ በእኔ ምክንያት ተጣልታችኋል መሰለኝ። እና ምን? አይ ምንም፣ ቤት እንድታወርዱ ብዬ ነው። ምን አገባህ አንተ? አረ ለእናንተ ብዬ ነው። አይመለከትም። ደህና ዋል። አይመለከትሽም። አይኔ ሚጋን ማን እንደሆነ አሳያለሁ። አረ ዛቻውን ትተሽ ብትረጋጊ ነው የሚሻለው። አልሰማሽኝም? አይመለከትሽም። እሺ ዝም። ቆይ እሺ ምን ላድርግ? ምን ይዘጋሻል? ተናገሪ እንጂ። አይመለከትሽም አላልሽም? ቀልድ አይደለም ያዝነው። እሺ እሱን ትተሽ መላ ፈልጊ። እኔ ያሰብኩት ነገር አለ። ምን? ስማኝ በደንብ አሽኮርመኝ። እሺ ለሱ እንዳታስቢ። እኔ የምልህ የስራ ፈት ጓደኛ የለም እንዴ? ማን ነው? መቼም አንድ ስራ ፈት ጓደኛ ነው ያለህ አይደል? ያምሻል ሴትዮ። ኧረ ቢያንስ የምታወሪው ነገር ወቂ። ሴትዮ ካልከኛ ቀር ፍቅረኛዬን ተዋወቀው። እንዴት ሆነልሽ? የለም ማለት አላገኘሁትም። አይ ኪሳራ። ጭራሽ ነው ማልቶ። በይ ገብተሽ ምግብ ስበይበት ይለቅሻል። አፈር አባሽ ቢ ገብቼ ልተኛ እንዳቀሰቀሽኝ። እሺ ነግሬሽ ነበር እኮ እልህ። በቃ ከዛ ቶሎ ትሄዳለህ። ችግር የለውም ለዛሬ ብቻ እኮ ነው።
እሺ እንደዚህ አይነት ነገር ውስጥ ግን ባልገባ ደስ ይለኛል። ከዛ ተመተፍ ምን ዘራዳ ምን ጣጣ አለው ከከፈሉ? ስማ ግን በደንብ እስኪሸቅል ድረስ እንዳታስፋትሽ። ምን አግብቶኝ ነው እንደማይ አንተ ብቻ ሸቅል። ሚጋን ጉድሽ ፈላ። ሚጋን አንቺ ሚጋን ምንድን ነው ያስጮኸሽ? ባለፈው ያወራነውን ልጅ የሲናና ጓደኛ እያናገረው ነው። አቀልጅ አመሻ እንዴ? ለምንድን ነው የምቀልደው? ሁሌ የሚቆሙበት ቦታ ላይ እያወሩ ነው። አይ አለቀልኝ በቃ። አተ ሚስት መጣችልኝ። ስማ በቃ እንዳልኩሽ አንበስ የኔ ፍቅር ምን እየሰራ ነው እዚህ? ሰፈር ውስጥ የሚያስቸግረኝ ሰው ካለ እየጠየኩት ነበር። የኔ ወንድ ምን ሆነ ነው? ለምን አትሄድም? ከቀደም ጀምሮ እኮ ጆሮዬን አልነቁርኩም። የጠየቀን ለምን ዝም ብላ ትመልስለት? ሲጀመር አንቺ ጤና ቢስ ነሽ እና ደግሞ እዚህ የመጣችሁ አረብሹንሽ ስታስጥ። ወይኔ ሚጋን የማንም ወጥጤ መጫወቻ ነው። እሱ ለኔ ተይው፣ እኔ ፊክስ አደርገዋለሁ። ብቻ ምን አለብህ? እኔ ተመችቶኛል። እሺ አጅሬው አሺ ጉዴን ሰማ። አሁን እየነገረኝ ነበር። የወሬ ፍቅር ግን ምን አደረኩ? ባልነግረው ራሱ መተህ ልታዋርደኝ ነበር አይደል? ምን ጓደኛ አይደል እንዴ? እሱን ተውትና እድሜዋ ረጅም ነው፣ መጻት ይችላችሁ። ማ በል የእሷ ፍቅረኛ በል፣ ምክንያት አንፈልግ። በል እንግዲህ ይመችል። የኔ ፍቅር እዚህ ምን እየሰራ ነው? ባለፈው ስለማን እያወራሽ እንደነበር ማወቅ ፈልጌ። እኔን ነው አይደል የፈለግከው? ስለዚህ እኔ እናንተ ብቻ ነው። ለአንድ ተራ ሰው ብለህ እዚህ ድረስ መምጣት የጠበቀብም ነበር። ምንድን ነው የፈለግከው? ቆይ ለምንድን ነው ይቅርታ። እሺ ፍቅር አንዴ ላውራ። ቆይ ራስሽን እንዴት ነው የምታየው? አይመለከትም። እንደ ሐሳብ ብትነግሪኝና ብናውቅሽ በጣም ጥሩ ነው አይመስልህም? አንተ ደግሞ በማይገባ ነገር ጥልቅ አትበል። እሱን ትተሽ ይሄንን ቅረኛ ተብዬሽን ወደዛ ተጭል። ሲጀመር ከእናንተ ጋር መሆን ራሱ አይመጥነውም። የኔ ፍቅር አልጨረስክም? እናቴ የሚገባልኝ ብር አለ፣ ከሱ አካፍልሻለሁ። መጣው አንዴ መጣ። ለማንኛውም አትክበጭ። ባዮኔን ተግባር የሌለው ዛቻሽን ለመተው አንድ እመኔ ዛቻ ብቻ አይደለም ተግባሩንም በቅርቡ አሳያለሁ። ቆይ ምንድነው ችግራችሁ? አይመለከትም። ይቅርታ እሺ፣ አናዶኝ ነው እና እስከ ቤት እየሸኘሁሽ ነው። ችግር የለውም ብቻ መሄድ እችላለሁ። በእናንተ ጽፍ ተመቿ። እባክህ ያርግለት፣ ለፍቷል። አንተ ራሱ እልህን ብትቀንሰው መልካም ነው። ምን አልኩ ደግሞ እኔ? መለከተኝ። ስማ ለምን ዛሬ አነዝጋት? ፒስ እሙዬ ምንድነው እንዲማማር ተገቢ ነው? ዛሬ ወዴት ነው እንደዚህ አምሮብሽ? እባክሽ አውሪን እንጂ። ቀሚስ ለብሰሽ ስላማረብሽ ልትኮሪብን ነው? ስላማረብሽ? ወይኔ አይዞሽ፣ ነይ ተነሽ። ያንተን እርዳታ አልፈልግም። ቢያንስ ለዛሬ ልሽን ተይው እስኪ። አትሰማኝም? ያንተን እርዳታ አልፈልግም። አይዞሽ። ለምን ወደ ቤት ተመለሰሽ ጫማ አትቀይሪም? አይመለከትም። ስራ ፈት። አንተ በጣም አሟታል መሰለኝ። ምን እየተጨነክላት ባልሆነ ማለቴ አሟታል ብቻ እኮ ነው ያልኩት። አይ በሉን የለ ቻው በቃ። ሻው ምንድን ነው የሚሻለኝ? ሁሌ ኪሳራ